እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ይጠቀማል። እንኳንስ ከኔና ከናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል። እግዚአብሔር ይጠቀማል? አይጠቀምም። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁል ጊዜ ይችለናል። ይኸውላችሁ የክርስቶስን ደም እንኳን የሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበረ ለመስዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ወንድሜ አሞሃል እንዴ? ቤተ ክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም፣ አይዞህ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተ ክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት ይላል። ውንብድናችን አምነን ነው የምናስቀድሰው እኮ። አዎን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። አያችሁ እንዴት አድርጎ እንደሚወደን። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ያዳም ወሬ ያዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም። የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ሁላችንም ቀኝ እጃችንን አውጥተን ትምህርተ መስቀል እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ቅድመ ዓለም የነበረ ይህንን ዓለም በቸርነቱ የፈጠረ ፍጥረትን ሳይዘነጋ የሚመግብ ስጋችንን ተዋህዶ ካሳ ክሶ በደመ መስቀሉ የታረቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው በሚል ርዕስ ነው የምንማማረው። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይሄንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ይጠቀማል። እንኳንስ ከኔና ከናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል። እግዚአብሔር ይጠቀማል? አይጠቀምም። እና ምንድን ነው ስትሉት እንዲው ቸርነቱ ይህን አደረገ። ይህ እግዚአብሔር ቸርነት። ሁለተኛው የእግዚአብሔር ቸርነት ምንድን ነው ስትሉ ትልቅ ሀብትነቱ ይኸው እንዲያልኳችሁ ነው። በልተን ማደራችን ተኝተን ማደራችን የእግዚአብሔር ቸርነት ነው። መዋል ማደራችን የእግዚአብሔር ቸርነት። ይሄ የተፈጠረው ፍጥረቱ ለእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለውም። የእግዚአብሔር ቸርነት አንድ እንደው ጠላቱን እንሳለን መፍጠሩ አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው። ይሄንስ አልፈጥርም ሳይል ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኑሮ ያውቅ። እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል? እውነቴን እኮ ነው። እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ፣ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ዘላለማዊ ሕይወት እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል፣ ወደ ኢነርጂ ወስደነዋል። ይሄ ምንድን ነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ይሄ ሁሉ
ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው። የሁሉ አልፎ ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪው እግዚአብሔርን መምሰሉ። ይህን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹሕ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሳት። ከዚያ በኋላ አዳም ሲበድል ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ። እንደምታውቁት ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የት አባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ፣ እየፈለገ እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያዋላ አያቱ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገሌ ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሙላችን አንንዘባዘብ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው? በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። በተዋህዶ ጌታ ሥጋን ሲለብስ ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለም። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምንድን ነው ያደረገ? 120 ዘመን ለምህረት መስጠት። በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንደ አጠቃላይ ግን ዘላለም ችሎናል። የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲህ አድርጎ ወደደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር ይህን ዓለም እንዲህ አድርጎ ወደደው። እንዴት? እስከ ወልዶ ወሀበ ወመጠወ ቤዛ ለኩሉ፣ አንድ ልጁን ለዓለሙ ቤዛ አድርጎ በመስጠት እግዚአብሔር ይህንን ዓለም ወደደ። አንድ ልጁን በመስጠት ልጁን ውረድ ተወለድ ሙት ተሰቀል ብሎ በመስደድ ቸርነቱን ገለጸ።
እግዚአብሔር እንደሚወደን በዚህ ታየ። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? ይኸውልሽ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ። እግዚአብሔር እሳ ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከት አለው። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል፣ እንዘ ጸሩን ሂነ አኮ ዳምጣነ ጌጋይን ዘኮነና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ይኸውላችሁ በልጅ ሞት የታረቁት ፍቅር ጽኑ ነው። አያችሁ፣ ጽኑ ማለት ነው። አንዳንድ እናቶች ሰምታችሁ ታውቃለች? ኧረ የልጅን ስጋ ይላሉ ሲምሉ። በልጅ ስጋ የተማማሉት መሐላ አይፈርስም በቀላሉ። በልጁ ሞት ይቅር አለን የሚለው ይህንን ነው። መመጠነዝ አፍቀረን እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ወተዋለጠ እግዚአብሔር ሁሉ ዓለመ በወልዱ፣ እግዚአብሔር በአንድ ልጁ ዓለምን ከራሱ ጋር አስታረቃል። እግዚአብሔር ወልድ ሳደሙ ራሱን ለተዋህዶ ሰጠ። ተመልከቱ ቸርነት። አሁን የኛ ሀብታችን ማን ነው? ክርስቶስ። የእግዚአብሔር ቸርነት መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር ሀብት ነው የተባለ ይሄ የማይቆጠር ሀብት ማን ነው? ወልድ ነዋ፣ ክርስቶስ ነዋ፣ ስጋን የለበሰ እሱ ሀብት ነው፣ ሀብታችን ነው። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁ እኔ ነኝ ብሎ ይላል። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። መጥቶ ከድንግል ማርያም ማኅፀን አደረ። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። በጊቱ ታቀፈችው። መብረቁን የሰዎች ልጅ ዳይቱ ልጅ ታቀፈችው፣ በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። ወደ ግብፅ ሲሰደድ እናቱ ምሕረ በገቦኪ ወምሕረ በዘባንኪ እንዳለ ሊቁ በጎኗ በጀልባዋ ታዝለዋለች። ሲደክማት በጎኗ ደግሞ ትይዘዋለች። ጥቂት ሲደክማት ደግሞ ምን ይላል? የሚያሳርፋት የለም። አልቦን በለ ሰሎሜ ዘያስተባረኪ የሚያግዛት እንኳን አልነበረም። እስኪ ጥቂት አግዘኝ ትለዋለች። ሕፃን አይደል? ድንኩል 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 እያለ ትንሽ ይራመድና ይደክመዋል። ይበኪ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዝና ቀና ብሎ እያየ ያለቅሳል። እንደ ልጅ አምላክ እኮ ነው እንደዚህ የሚያደርገው። ተመልከቱ የእግዚአብሔር ቸርነት። ይሄ ሀብቱ መጣና በየጥቂቱ አድጎ በ30 ዓመት ተጠንቆ ለኛ የዕዳ ደብዳቤያችን ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ ዳነ ቅዱስ ዳዊት የዲያብሎስን ስልጣን በዮርዳኖስ ቀጥቅጦ አጥፍቶ 3 ዓመት ከ3 ወር ድህነትን የተመላች ወንጌልን አስተምሮ አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል አቡሊዲስ። ወንድሞቻችን ወንጌል እኮ ድህነትን አመጣችልን ይላል። ያን አስተምሮ ድውያንን ፈውሶ ሙታንን አንስቶ ዲዳዎችን አናግሮ ሽባዎች እንዲራመዱ አድርጎ ሙት አንስቶ ስርዓት ሰርቶ ወንጌልን ሰብኮ አምላካችን እሱ መሆኑን አስታውቆን እግረ ልቡናችን ወደ ሰማይ አቅንቶ ሁሉን አሳይቶን የሁሉ ፍጻሜ ከጨረሰ በኋላ እንደተባለው ሐሙስ ማታ አንዱን ሀብቱን አደለን። ምኑን? ስጋውና ደሙን ሰጠን። አሁን ጸጋውን እግዚአብሔር ዘይቱ የለቁ የማይቆጠር እግዚአብሔር ሀብት አለና ሃሎ ዘየ ምስያት ዘያብዕል በዚች ቤተ ክርስቲያን ውስጥ የሚያከብር የምእመናን ገበያ ያለ ዘውእቱ ምስጢረ ሥጋሁ ወደሙ ለክርስቶስ
ጰራቅሊስ ገለጸው። ይኸውም የክርስቶስ ሀብት ያልኳችሁ የክርስቶስ ሥጋና ደም ነው ሀብት ያልኩት አለ። ቅዱስ ሥጋውን ክቡር ደሙን ሐሙስ ማታ ሰጠን። ይሄ ልዩ ሀብት ነው። ይሁላችሁ ማን ነው እስቲ እግዚአብሔር ያሳያችሁ? ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ሥጋውን ያበላል? አይችልም። በዚያውም ላይ የፍጡር ሥጋና የፍጡር ደም ረብ በቁየት የለውም። በዚህ ሥጋና ደም መንግስቱን እንወርሳለን። በዚህ ሥጋና ደም ሞትን እናሸንፍበታለን። ይኸውላችሁ የክርስቶስን ደም እንኳን የእሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበረ ለመስዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ያን ቅዱስ ሥጋ ክቡር ደም የጸሎተ ሐሙስ ዕለት ሰጠን፣ መንግሥተ ሰማያት የምንሻገርበት። ሌሊቱን ሙሉ ሲገረፍ አደረ። ሐሙስ ማታ መጋቢት 26 ሲገረፍ አድሮ ለእኛ ግን ነፃነትን ሰጠን። የእግዚአብሔር ቸርነት ፍጹም ሀብት ነው። ቸርነቱ እሱ ሲከሰስ ለእኛ ክስ ቀረ፣ የእኛ ክስ ተሰረዘ። ቀጥሉ 6 ሰዓት ላይ ምን አደረጉት? እጁን እርጥብ መስቀል አሸከቡት። ወነጸረ ብርሃነ መስቀሉ ቅዱስ ዘምሉ መድኃኒተ አለ ቅዱስ ጰራቅሊስ። ድህነትን የተሞላ የክርስቶስን መስቀል ማየት ፍጹም ሀብት ነው። ድህነትን የተመላ የክርስቶስን መስቀል ማየት ሀብት ነው አለ። አዎ እዚያ ላይ ተሰቀለ፣ ቸነከሩት። ወበቅንዋትህ ቅዱሳት በከበሩ ችንካሮቹ ማመንም ፍጹም ሀብት ነው ይላል። አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተክርስቲያንን መሰረታት። ይህች ቤተክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግስት ናት። እዚህ ቤተክርስቲያን ውስጥ ታውቃላችሁ፣ የቤተ ክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው። ቅዱሳን መላእክትን የሚወክሉ ናቸው። አሁን ይህች የእግዚአብሔር ቤተ መንግስት ናት። ልብ በሉ። ቤተ ክርስቲያን ስትገቡ ወደ እግዚአብሔር መንግስት ነው የምትመጡት። ወደ ቤተ መንግስቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱን ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግስት ውስጥ ያለ ነው እግዚአብሔር። ለዚያውም እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባል ናት ይህች ቤተክርስቲያን። ስሯ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። ይህች በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይህችን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም፣ አይዞህ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተክርስቲያን ናት ይላል። ጽድቅህን የምትጠብቅልህ ይህችን ቤተክርስቲያን ሰጠን። ከዚያስ ይሄ ሁሉ ሰጥቶን ደግሞ ዓርብ ምን ሰጠን? አርሃወ ለነዋተ ንስሐ የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ እኔ የተወለድኩላችሁ ሥጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። በማን ሰጠን? በፈያታዊ ዘየማን። አሁን እኮ ስናስቀድስ አልሰማችሁ? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን። ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። አያችሁ እንዴት አድርጎ እንደሚወደን። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደግሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ይህን ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ለመድኃኔ ዓለም ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።